ዮዮ ተረትን ሰብስክራይብ በማድረግ አዳዲስና ጣፋጭ ተረቶችን ያግኙ። ዮዮ ተረት። ከረጅም ዘመን በፊት በአንድ ጎልማሳ በሆነ ንጉስ የሚመራ አንድ ግዛት ነበረ። የዚህ ግዛት ንጉስ አስተዋይ ነው። ታዲያ ይህ ንጉስ 5 ሴት ልጆች ነበሩት። 5ቱም ሴት ልጆች የራሳቸው የሆነ የተለያየ ባህሪና ፍላጎቶች ነበሯቸው። ይሄ ጥሩ ሆኖ ሳለ ግን እንዴት መምራት እንዳለባቸው፣ ከሰው ጋር እንዴት መኖር እንዳለባቸው ፈጽመው አያውቁም ነበር። የመጀመሪያዋ ሴት ልዕልት ኤቫ ትባላለች። ይህች ልዕልት ጦረኛ ናት። መሸም ነጋ የጦር ልምምድ ላይ ናት። ሁልጊዜም ቢሆን ለመጣላት የተዘጋጀች ናት። ስልጣን የሚገባው ሰው ጠላቱን ተዋግቶ ያሸነፈ ሰው ብቻ ነው ብላ የምታስብ ልዕልት ናት። የችግሮች መፍትሄ ብላ የምታስበው ልዕልቷ ጦርነትና ጎራዴ መማዘዝን ብቻ ነው። በየቀኑ ጠዋት ከጠባቂዋ ጋር የጦር ልምምድ ታደርጋለች። ታዲያ እንዲህ የዋዛ እንዳመስላችሁ እውነተኛ ጦረኛ ናት። ሌላኛዋ ደግሞ ማንበብ የምትወደዋ ልዕልት ሊያና ናት። ሊያና ምሁር ናት። ማንበብ ነው፣ አዳዲስ ነገሮችን መማር ነው፣ አስማታዊ ነገሮችን ማወቅ የሚያስደስታት ልዕልት ናት። ረጅም ጊዜዋን የምታሳልፈው መጽሐፍት በማንበብና አዳዲስ አስማታዊ ነገሮችን በመለማመድ ነው። ሁሌም ቢሆን ዕውቀት ያሸንፋል የሚል አስተሳሰብ ነው ያላት። ጦርነትን ጭንቅላት እንጂ ጎራዴ ያሸንፈውም ብላ ታስባለች። ሌላኛዋ ልጅ ደግሞ ልዕልቷ ሚራ ናት። ቀበጥና ቆንጅየዋ ሚራ መስታወት ነፍሷ ነው። አቤት የመስታወት ፍቅሯ! ቀኑ የሚያልቀው መስታወት ስር ቆማ ነው። ከመስታወት ውጪ ዘናጭ ልብሶችና ሜካፕ ልዕልቷ ሚራ ከሚያስፈነድቋት ነገሮች ውስጥ ይመደባሉ። ሰዎች እሷን በፍቅር የሚያዩበትን መንገድ ልዕልቷ ሚራ ትወደዋለች፣ ብሎም ትመካበታለች። ሰዎች ሲወዱህ ስልጣን ራሱ አንተን እየፈለገህ ይመጣል ትላለች ቀበጧ ሚራ። ሰዎች ይወዱኛል እያለች ሙሉ ቀን ስትቅበጠበጥ ነው የምትውለው። የሰዎችን ልብ ለመግዛት ወይም ስልጣን ላይ ለመውጣት ፍቅር ብቻ በቂ ነው ብላም ታስባለች። ልዕልቷ ዜራ ደግሞ የዱር ነገር ውስጧ የገባ ልዕልት ናት። ተፈጥሮን እንደ ነብሷ ነው የምትወደው። እንስሳቶቹም ቢሆኑ የዱር ሆኑ የቤት ልዕልቷን ዜራ ካዩ እሷን መከተል ነው ስራቸው። ከእንስሳትም ጋር የመነጋገር ልዩ ጥበብ አላት። የእንስሳቱንም ድምፅ ቢሆን ልቅም አድርጋ ምን ለማለት እንደፈለጉ፣ ምን እያሉ እንደሆነ ለመረዳት ለልዕልቷ ዜራ ቀላል ነው። ወፎች የቀን ውሏቸውን ሲበሩ ያጋጠማቸውን ነገር ይነግሯታል። አጋዘኖችና ሚዳቆዎችም ደግሞ እንዴት ከአዳኞቻቸው እጅ እንደተረፉ ለጓደኛቸው ለሆነችው ለልዕልቷ ዜራ ያጫውቷታል። በዚህም ልዕልቷ ዜራ ትኮራለች። ሰማይና ምድር ሁላ የኔን ስም ያውቃል፣ ስልጣንማ ስለኔ ነው የሚገባው ትላለች። የመጨረሻ ልጅ የሆነችው ልዕልቷ ኖኤል ግን ከእህቶቿ ጸባይ እጅግ የራቀችና በጣም የተረጋጋች ዝም ያለችና አስተዋይ ልጅ ናት። ብዙ ስታወራ አታዩአትም። ከዛ ይልቅ በዝምታ ነገሮችን ስታዳምጥ ትታያለች። በዚህ ባህሪዋ ታላቅ እህቷ ጦረኛዋ ኤቫ ሁሌ በነገር እንደነቆረቻት ነው። ነገር ግን የልዕልቷ ኖኤል መልስ ዝምታ ነው። ትርጉም ባለው ዝምታ ነበር ዝም የምትለው። አንድ ቀን ንጉሱ ለ5ቱ ሴት ልጆቹ ወደ እርሱ እንዲመጡ ጠራቸው። 5ቱ እህትማማቾችም ወደ አባታቸው የተጠሩበትን ነገር ለማወቅ በመጓጓት ሄዱ። ከዛም ንጉሱ አባታቸው እንዲህ አላቸው፣ ከኔ በኋላ የዚህን ግዛት አስተዳደሩን ቦታ ይዞ የሚመራው ከ5ታችሁ አንድ ሰው ብቻ ነው። ነገር ግን መሪ የሚሆነው ስልጣንን በኃይልና በጉልበት ሳይሆን በልብ ቅንነት መምራት የሚችል ሰው ብቻ ነው ብሎ ነገራቸው። ከአባታቸው ንግግር ውስጣቸው ውስጥ የገባውና የገባቸውና ያስደነገጣቸው ነገር ቢኖር ስልጣኑ ለአንድ ሰው ብቻ መሆኑን ነው። ሌላው ነገር ጆሮ ዳባ ልበስ ብለው ነው ያለፉት ልዕልቶቹ። ከዛን ቀን አንስቶ ሁሉም ውድድር ጀመሩ። ጦረኛዋ ኤቫ በስራዋ ያሏትን የጦር ሰራዊቶችና የጎራዴ ችሎታዋን በማሳየት ለግዛቱ ሁነኛ አስተዳደር እሷ መሆኗን ለማሳየት መሞከር ጀመረች። አንባቢዋ ሊያናም ቢሆን የአስማታዊ መጽሐፋን ከምንጊዜውም በበለጠ ከፍታ ማንበቧን ቀጠለች። ቀበጧ ሚራም ባላት ውበት የግዛቱን ህዝቦች ልብ ለማሸነፍ መሞከር ጀመረች። ልዕልቷ ዜራም ብትሆን ከዱር ውስጥ እንስሳቶቿን ይዛ ወደ ቤተ መንግስቱ መጣች። በዚህ ሁሉ ግን ትንሿ ልዕልት ኖኤል የእህቶቿን ስራ በግርምት ቁጭ ብላ ትታዘብ ነበረ።
በዛ ምሽትም 5ቱ እህትማማቾች ስልጣኑ ለኔ ነው ለሚል ሙግት በአንድ አዳራሽ ውስጥ ተሰበሰቡ። ነገሮች ቀስ በቀስ መባባስ ጀመሩ። እኔ ታላቃችሁ ነኝ፣ ጎበዝ ጦረኛም ጭምር። ስለዚህ ስልጣኑ ለኔ ነው ሊሆን የሚገባው። በእውቀት ከሁላችሁም የምበልጥና አዋቂ በመሆኔ ስልጣኑ ለኔ ነው የሚገባው። እርሶ ጊዜ አጥተው ልጄን የሚያስጠናልኝ ብለው ካሰቡ ልጆትን በሁሉም የትምህርት አይነቶች በተለይ በሂሳብና በእንግሊዝኛ ብቁ እናደርጋለን ስንል ከልባችን ነው። ልጆትን ተሸላሚ ተማሪ እናደርጋለን፣ በምግባርም እናነጻለን። ከእርሶ የሚጠበቀው በ0955 70 50 90 ላይ ወይም በ0980 46 41 29 ላይ ወደ አቡጊዳ ቱቶሪያል መደወል ብቻ ነው። አቡጊዳ ቱቶሪያል። ሌላኛዋ ልዕልት ደግሞ ሰዎች ይወዱኛል፣ ለዚህ እኔ መምራት ነው ያለብኝ አለሽ ቀበጧ ልዕልት። የዱር እንስሳት እንኳን ሳይቀሩ እኔን ይሰሙኛል፣ ስለዚህ ስልጣኑ የኔ ነው አለች ልዕልቷ ዞራ። እንዴት በዚህ ልክ ክብራችሁን አታችሁ ለስልጣን እንዴት ትባላላችሁ? አለች በስተመጨረሻ ትንሿ ልዕልት ኖኤል። ይህን ጉዲያ የነበረው ንጉሱ በልጆቹ ስራ አንጀቱ ተቃጥሎ እዛው በተቀመጠበት ተዘረረ። አገልጋዮቹም የንጉሳቸውን ራስ መሳት ተመልክተው እየተሯሯጡና እየተጫጫሁ ወደ ንጉሳቸው አቀኑ። የአባታቸውን እንዲህ መሆን ያዩት እህትማማቾቹ በጉልበታቸው ተደፍተው ማልቀስ ጀመሩ። እርስ በርስ ማትዋደዱ ከሆነ ግዛቱ እኮ በቃ መውደቁ ነው አለ ንጉሱ በደከመ ድምፅ። የአባታቸውን ሐዘን ውስጣቸው የገባው እነዚህ እህትማማቾች በሕይወታቸው ለመጀመሪያ ጊዜ አንድ ላይ እንደ አንድ ሆነው አለቀሱ። ታላቅ እህትየዋን ባደረገችው ነገር ተጸጽታ ጎራዴዋን ጣለች። ሊያናም ብትሆን እኔ ብቻ አዋቂ የምትለውን ነገር ልታቆም ለራሷ ቃል ገባች። መስታወት ወዳዷ መልኬ በቃኝ ባያ ልዕልቷ ሚራም መስታወቷን ሰባበረች። እርሶ ጊዜ አጥተው ልጄን የሚያስጠናልኝ ብለው ካሰቡ ልጆትን በሁሉም የትምህርት አይነቶች በተለይ በሂሳብና በእንግሊዝኛ ብቁ እናደርጋለን ስንል ከልባችን ነው። ልጆትን ተሸላሚ ተማሪ እናደርጋለን፣ በምግባርም እናነጻለን። ከእርሶ የሚጠበቀው በ0955 70 50 90 ላይ ወይም በ0980 46 41 29 ላይ ወደ አቡጊዳ ቱቶሪያል መደወል ብቻ ነው። አቡጊዳ ቱቶሪያል። ልዕልቷ ዞራም እንስሳቶቹን ወደ ቤታቸው እንዲሄዱ ፈቀደችላቸው። ኖኤልም በአባቷ ህመም ተጨንቃ ተንሰቅስቃ ታለቅስ ነበር። እህቶቿም ሊያባብሏት ወደ እርሷ መጡ። የአባታችንን ልብ የሰበርነው እኛው ነን፣ እንዳበላሸነው እኛው ልናስተካከለው ይገባል አለች ለቅሶ ውስጥ ሆና። ሊያና አንቺ ነሽ መምራት ያለብሽ፣ አዋቂ በመሆንሽ አንቺ ምሪ በቃ አለች ታላቅየዋ። አይሆንም ሚራ፣ አይሆንም፣ አይሆንም። ሚራን ነው ሰዎች የሚወዷት የሚያምናትም፣ እሷ ትምራ። እባካችሁ አብረን አንድ ሆነን እኮ መምራት እንችላለን። በአንድ ልብ ሆነን የአምስታችንም ጭንቅላት አንድ ላይ ሆኖ ብንመራ የሚመጣው ለውጥ አስቡት እስኪ። አባታችንም እንዴት ደስ እንደሚለው። አምስቱም ልዕልቶች በአንድ ልብ ሆነው ግዛቱን ለመምራት ተማማሉ። ፍቅራቸውም ዕለት ተዕለት ጨመረ። ደስተኞችም ሆኑ። ንጉሱም ቢሆን በልጆቹ መስተካከል ኩራት ተሰማው እላችኋለሁ።